ባልኖረ ነበር። ወራሪን መመከትና በጦርነት አዋጅ አለመሸበር ከአባቶቻችን የጸና የሀገር ወዳድነት ልምድ ወስደን እንዳመጣጣቸው እየሸኘናቸው በቆፈሩልን ጉድጓድ ባይገቡበት ኖሮ ዛሬ እንኳንስ ወንድ ልጅ ቀርቶ አማራን ወልዳ የምትተካ ሴት እናት ባልኖረች ነበር። ውድ የአማራ የቁርጥ ቀን ልጆቻችን፣ የትግል መሪዎች፣ የፋኖ አባላትና የውስጥና የውጭ የትግሉ ደጋፊ አጋሮቻችን፣ ይህ የነጻነት ትግል ስንጀምር ማሸነፋችን አማራጭ የሌለው አንድ መንገድ እንደሆነ ቀድመን በማመን ጭምር ነው። ስለሆነም ትላንትና ከ7 እና ከ10 የጦር መሳሪያ ተነስተን በጋለ ወኔና ትጋት የጠላቶቻችን ከቀላል እስከ ከባድ ከግል እስከ ቡድን መሳሪያ ማርከን እየታገልን ትግሉን ለመቋጨት ዳር የደረስንበት ምዕራፍ ላይ መሆናችን ማንም የሚያውቀው ሀቅ ነው። ውድ የዛሬ ተመራቂዎች፣ የኮማንዶ ፋኖ አባላት፣ እናንተ የአማራ ዘብ ብቻ ሳይሆን በመከፋፈል አባዜ ሳይተኙ የሚያድሩ አገር አፍራሾችና የአብይ ተላላኪ ባንዳዎችን እናንተ አማራ ነህ እያሉ የለያዩትን የኢትዮጵያ ሕዝብ አንድ አድርጎ ለመምራት እና የሕዝብ ቤት ለመስራት በቀና ልባችሁ የምትተጉ አደራ ተቀባዮች መሆናችሁን አውቃችሁ በቀጣይ ወደ ስራችሁ ስትሰማሩ በፍጹም ጨዋነት፣ ቆራጥነት፣ ታማኝነት፣ መርህ አክባሪነት፣ ሰዋዊ ስብዕና ተላብሳችሁ ሀገራችሁና ሕዝባችሁን ታገለግሉ ዘንድ አደራ ማለት እፈልጋለሁ። የተወደዳችሁና የተከበራችሁ እንግዶቻችን፣ ትግላችን ለነጻነት ነውና የምንፈልገው ትግል ለነጻነት እስከምንቋጨው ድረስ አንዳችን ለአንዳችን የሐሳብ ልምድ ተመጋጋቢዎች ነን። ይህን የዱላ ቅብብሎች ለመጪው ትውልድ አዲስ ትውልድ አንገቱን ቀና አድርጎ የሚጓዝበት ስለ አንድ ብሔር ብቻ ሳይሆን ስለ አንድ ሀገረ ኢትዮጵያ እንዲያስብ አድርገን በማነጽ ኃላፊነቱን የሚወጣ ዜጋ ፍርተን ማለፍ እንድንችል የጋራ ርብርብ ያስፈልጋል። እናም በውይይትና በምክክር እንድንሰራ አደራ ማለት እፈልጋለሁ። አዲሱ ተመራቂዎችና ቤተሰቦቻቸው ትግል በባህሪው ፈታኝና አድካሚ ነው። ይሁን እንጂ የሚገጥመን አስቸጋሪ ሁኔታ አልፈን ነገን በተሻለ ህይወት እንድንኖር ካሁኑ ጀምረን በስነ ልቦና የጠነከረ በዓላማ የጸና በአመለካከትና በአስተሳሰብ ያደገ መሆን አለብን። ይህ ሲሆን ካሰብንበት እንደርሳለን፣ የጀመርነውን እንጨርሳለን። ክቡራንና ክቡራት፣ የተከበራችሁ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ከፍተኛ አመራሮች፣ የክፍለ ጦር አመራሮች፣ የብርጌድ አመራሮች እንዲሁም 5ቱ የሁኔዳ ሞት የሻለቃ አመራሮችና አባላት እንዲሁም ጥሪ የተደረገላችሁ የአገር ሽማግሌዎች፣ የሃይማኖት አባቶች፣ የጎበዝ አለቃና የቀበሌ አስተዳደር ኃላፊዎች እንኳን ለዛሬዋ ቀን በሰላም አደረሳችሁ አደረሰን ማለት ፈልጋለሁ። በድጋሚ አዲስ ተስፋ፣ አዲስ ትውልድ፣ አዲስ አስተሳሰብ፣ ድል ለጭቁኑና ለተገፋው የአማራ ሕዝብ። አመሰግናለሁ። 10 አለቃ ጌታቸው ታረቀኝ፣ የሁኔዳ ሞት ብርጌድ ዋና ሰብሳቢ። ቀን 26/1/2018 የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ 5ኛ ክፍለ ጦር የቡሬ ዳሞት ብርጌድ የአንደኛ ዙር የኮማንዶ ሰልጣኞች የ5 ወር የስልጠና ሪፖርት። የቡሬ ዳሞት ብርጌድ በአዲስ መልክ ከተቋቋመ ከግንቦት 4 2017 ዓ.ም ጀምሮ በብርጌድ ደረጃ በውጊያ ጠላትን አቅደን ከመደምሰስና አንገትን ከማስደፋት ጎን ለጎን ተተኪ የፋኖ ሰራዊት ግንባታን በዋና ተግባር በእቅዳችን በማሳካት በብርጌዳችን የመጀመሪያ ዙር የኮማንዶ ስልጠና ከግንቦት 15 ቀን 2017 ዓ.ም ማስጀመር ችለናል። በዚህም የኮማንዶ ሰልጣኞች ብርጌዳችን ከሚያስተዳድሯቸው ቀጠናዎች የተወጣጡ የኮማንዶ መስፈርቱን ያሟሉ ከ200 ያላነሱ ሰልጣኞችን ማሰልጠናችን ችለናል። በስልጠና ወቅት የኮማንዶ ሰልጣኞች ዘመኑ የሚጠይቀውን ወታደራዊ ስልጠናዎች በጥብቅ ዲሲፕሊን የወሰዱና በፖለቲካ እየተካኑ እንዲሆኑ ተደርገዋል።
በዚህም ከምድረገጽ እንዲጠን ማሰልጠናችን ችለናል። በስልጠና ወቅት የኮማንዶ ሰልጣኞች ዘመኑ የሚጠይቀውን ወታደራዊ ስልጠናዎች በጥብቅ ዲሲፕሊን የወሰዱና በፖለቲካ እየተካኑ እንዲሆኑ ተደርገዋል። በዚህም ከምድረገጽ እንዲጠፉ ለተበየነብን ማህበረሰብ መስዋዕት ለመክፈል ዝግጁ የሆኑ የኮማንዶ ሰራዊታችን በዚህ ቀን ለማስመረቅ አቅርበናል። ፋሽስታዊ የአገዛዙ ስርዓት ውስጥ ሆነን እነዚህን የኮማንዶ ሰራዊት ለምረቃ ማብቃት ድላችንን እጥፍ ድርብ እንዲሆን አስችሏል። በዚህ የስልጠና ሂደት ውስጥ የወጡ ወጪዎች አንደኛ ለምግብና ፍጆታ 6 ሚሊዮን ብር፣ ሁለተኛ ለሰራዊቱ አልባሳት 2 ሚሊዮን ብር፣ ሶስተኛ ለሕክምና 400 ሺህ ብር፣ አምስተኛ ለምረቃ ፕሮግራም ለመሳሪያ ግዢ 1.5 ሚሊዮን ብር በድምሩ 9 ሚሊዮን 900 ሺህ ወጪ ሆነዋል። በዚህ ስልጠና ወቅት የአካባቢው ማህበረሰብ ከወጪ አንጻር በገንዘብ ሊገመት የማይችል በጎደለው ሲሞላልን የከረመና ለስልጠናው መሳካት ትልቅ አስተዋጽኦ ከማድረጉም በላይ ቀንም ሆነ ሌሊት የሰልጣኞቻችንን እንቅስቃሴ መረጃ እንዳይወጣ በማድረግ ለሰልጣኞቻችን ደጀን በመሆን የማይተካ ሚና እየተጫወተ ስለሆነ በብርጌዶቻችን ስም ከፍ ያለ ምስጋና አቀርባለሁ። አመሰግናለሁ። ከበሬ ጋር ታግሎ አፈር እየገፋ ትናንት ያስተማረ ለዛሬ ቀን ነበር መከታ እንድትሆን ላገር ለወገን ፊደል የቆጠርከው አንተ የአማራ ምሁራረት ነው ያለ ኧረ የት ነው ኧረ የት ነው ያለ በደሞ የጻፈው ገድል ታላቅ ሥራ ተገልጦ ይነበብ ታሪክ ነው አማራ በደሞ የጻፈው ገድል ታላቅ ሥራ ተገልጦ ይነበብ ታሪክ ነው አማራ ባንዳ ፋሽስት ጋር እየተናነቀ ሀገር ከፍ አድርጓል እሱ የወደቀ በደሙ ነፍቶ ባጠንቱ ባጠራት ኢትዮጵያ አገሩ ላይ ታይቷል እንደ ጠላት ቢሰደድ ቢገፋ ቢገደል አማራ እኔ ሆን ጥፋቱ በገዛ አገሩ ላይ የሚያየው መከራ